ሰላም ጤና ይስጥልኝ ውድ የጤና ሱስ 60 ቤተሰቦቻችን እንደምን አላችሁ? ዛሬ እጅግ በጣም አስፈላጊና ብዙዎቻችሁ በውስጥ መስመር እየጠየቃችሁኝ የአይን ጤና ጉዳይ ይዤላችሁ ቀርቤያለሁ። የአይን ብዥታ፣ ድካም ወይም ደግሞ መነጽር መጠቀም አስፈልጎታል? ዛሬ መነጽር ከመግዛቱ በፊት ሊያደርጉት የሚገባውና በቤታችሁ ውስጥ በሚገኙ 6 ተአምራዊ ፍሬዎች ብቻ የአይናችሁን ብርሃን እንዴት ማደስ እንደምትችሉ አሳያችኋለሁ። በተለይ አንዷ ፍሬ በአይናችን ላይ የምታመጣው ለውጥ እጅግ አስገራሚ ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ መፍትሄው ከመሄዳችን በፊት የአይናችን ብርሃን እንዲቀንስና ለተለያዩ ችግሮች እንዲጋለጥ የሚያደርጉ ዋና ዋና ምክንያቶችም ማወቅ ይኖርብናል። እነዚህ መንስኤዎች ማወቃችን ችግሩ ከመፈጠሩ በፊት ለመከላከል ይረዳናል። በመጀመሪያ የዲጂታል ብርሃን ከልክ በላይ መጋለጥ ነው። በአሁኑ ጊዜ አብዛኞቻችን ዋነኛ ምክንያት የሚሆነው ስልክ፣ ኮምፒውተርና ቴሌቪዥን ለረጅም ሰዓታት መጠቀም ነው። ከነዚህ መሳሪያዎች ውስጥ የሚወጣው ሰማያዊ ብርሃን ወይም ብሉ ላይት የአይን ጡንቻዎች ያደክማል፣ ብዥታን ይፈጥራል፣ እንዲሁም የአይን መድረቅ ያስከትላል። ሌላው ያልተመጣጠነ ምግብ ሲኖር ነው። አይናችን እንደ ማንኛውም የሰውነታችን ክፍል የተወሰኑ ንጥረ ነገሮችን ይፈልጋል። በተለይ ቪታሚን ኤ፣ ሲ፣ ኢ እና እንደ ዚንክ ያሉ ማዕድናትን በምግባችን ውስጥ ካነሱ የአይናችን የማየት አቅም በከፍተኛ ሁኔታ ይዳከማል። በሶስተኛ ደረጃ ላይ የተቀመጠው እድሜ መጨመር ነው። እድሜያችን እየጨመረ በሄደ ቁጥር የአይናችን ሌንስ የመለጠጥ አቅሙ ይቀንሳል። ይህም እንደ አይን ሞራና ግላኮማ ላሉ ችግሮች ተጋላጭ ያደርገናል። ሌላው የደም ግፊትና ስኳር በሽታ ነው። ቁጥጥሩ ያልተጠበቀ የስኳር በሽታና ከፍተኛ የደም ግፊት በአይናችን ውስጥ የሚገኙ ጥቃቅን የደም ስሮችን በመጉዳት ዘላቂ የአይን ብርሃን መጥፋት ምክንያት ሊሆን ይችላል። ሌላው የአካባቢ ብክለት የፀሐይ ብርሃን ነው ወይም የአካባቢ ብክለትና የፀሐይ ብርሃን ነው። ለአቧራ፣ ለጭስ፣ ለከፍተኛ የፀሐይ ብርሃን ወይም አልትራቫዮሌት ዩቪ ጨረር መጋለጥ የአይንን የውጭኛ ክፍል በመጉዳት የማየት ጥራትን ይቀንሳል። ሌላው የጄኔቲክ ወይም የቤተሰብ ታሪክ ውስጥ በቤተሰብ ውስጥ የአይን መነጽር የሚጠቀሙ ወይም የአይን ህመም ታሪክ ያላቸው ሰዎች ለተመሳሳይ ችግር የመጋለጥ እድላቸው ከፍተኛ ነው። ተመልካቾቻችን ብዙዎቻችን የአይናችን ብርሃን በከፍተኛ ሁኔታ እስኪቀንስ ድረስ ምልክቶችን ችላ እንላለን። ነገር ግን ሰውነታችን ችግር ሲፈጠር ቀድሞ ምልክቶችን ይሰጠናል። እነዚህ 6 ዋና ዋና ምልክቶች በራሳችሁ ላይ ካስተዋላችሁ የአይናችሁ ጤና ጥንቃቄ ያስፈልገዋል ማለት ነው። በመጀመሪያ የአይን ብዥታ ሲሆን ቅርብ ያለ ጽሑፍ ለማንበብ ወይም ራቅ ያለ ነገሮችን በግልጽ ለማየት መቸገር ዋነኛው ምልክት ነው። ነገሮች ተደራርበው ወይም ደብዝዘው የሚታዩአችሁ ከሆነ የአይኑ ጡንቻዎች እየደከሙ መሆኑን ያሳያል። ሌላው የአይን ድካም እና መድረቅ ነው። ለረጅም ሰዓት ስክሪን ካየን በኋላ የአይን ማቃጠል፣ ማሳከክ ወይም ደግሞ በአይን ውስጥ አሸዋ ያለ ይመስል ስሜት መሰማት የአይን ፈሳሽ መድረቅና የድካም ምልክቶች ናቸው። ተደጋጋሚ ራስ ምታት፣ አንድን ነገር ትኩረት ተሰጥተው ለማየት ሲሞክሩ ግንባሩ አካባቢ የሚሰማው ህመም የአይኑ ነርቮች ከመጠን በላይ እየተወጣጠሩ መሆኑን ያመለክታል። ለብርሃን መጋለጥ መቸገር፣ ወደ ፀሐይ ብርሃን ሲወጡ ወይም ደማቅ ብርሃንን ሲያዩ አይኑን መጨፈን ወይም ህመም መሰማት የአይኑ ውስጥ ክፍል ወይም ሪቲና መቆጣቱን ሊያሳይ ይችላል። ጨለማ የማየት አቅም መቀነስ፣ ምሽት ላይ ወይም ብርሃን በሌለባቸው ቦታ ነገሮችን ለመለየት መቸገር የቪታሚን ኤ እጥረት ወይም የአይን ሞራ መጀመሪያ ሊሆን ይችላል። ሌላው የአይን መቅላትና እንባ መፍሰስ ነው። ምንም አይነት ኢንፌክሽን ሳይኖር ወይንም ሁልጊዜ የመቅላትና ያለ ምክንያት እንባ የሚፈስ ከሆነ አይኑ ራሱን ለመከላከልና ለማጽዳት እየታገለ መሆኑን ያመለክታል። ምልክቶቹን ካስተዋለን በኋላ ችግሩ ምን እንደሆነና ምን ያህል እንደደረሰ ለማወቅ የባለሙያ ምርመራ ማድረግ አስፈላጊ ነው። የአይን ሐኪሞች ችግሩን ለመለየት የሚያደርጓቸው ዋና ዋና ምርመራዎች የሚከተሉትን ይመስላሉ። በመጀመሪያ የእይታ ጥራት ምርመራ ይባላል። ይህ ሁላችንም የምናውቀው ራቅ ያሉ ፊደላትና ቁጥራትን በማንበብ የማየት አቅማችሁን የሚለካበት የመጀመሪያ የምርመራ ደረጃ ነው። በመቀጠልም የአይን ግፊት ምርመራ ይባላል። የአይናችን የውስጥ ግፊት መለካት እጅግ አስፈላጊ ነው። ይህ ምርመራ በተለይ ግላኮማ ወይም ደግሞ የአይን ግፊት በሽታ ላለበት ሰው መኖሩንና አለመኖሩን ለማረጋገጥ ይረዳል። በሶስተኛ ደረጃ ላይ የተቀመጠው የአይን ውስጥ ክፍል ምርመራ ነው።
ሐኪሞች ልዩ መሳሪያ በመጠቀም የአይናችሁን የውስጥ ክፍል ሪትና እና የደም ስሮች ይመረምራሉ። ይህም የስኳር ወይም የደም ግፊት በአይናችሁ ላይ ጉዳት አድርሶ እንደሆነ ለማወቅ ይረዳል። በአራተኛ ደረጃ ላይ የተቀመጠው የሲልት ላምፕ ምርመራ ነው። በዚህ ምርመራ የአይናችን የፊት ክፍል ኮርኒያና ሌንስ በከፍተኛ ማጉያ ይታያሉ። ይህ በተለይ የአይን ሞራ መጀመሪያ መኖርና አለመኖሩን ለማረጋገጥ ይረዳል። ተመልካቾቻችን የአይን ችግር ሲያጋጥመን እንደ ችግሩ አይነትና ደረጃ የተለያየ የሕክምና አማራጮች አሉ። እነዚህን አማራጮች በሶስት ዋና ዋና ክፍሎች ለማየት እንሞክር። በመጀመሪያው ክፍል ላይ ያለው ተፈጥሯዊ አመጋገብ ለውጥ ነው። ይህም ማለት በቪዲዮ መጀመሪያ ላይ እንዳየነው ለቀላል የአይን ድካምና ብዥታ ተፈጥሯዊ ፍሬዎች ትልቅ ሚና አላቸው። የተመጣጠነ ምግብ ማለትም ቪታሚን ኤ እንደ ካሮትና ቅጠላቅጠል፣ በኦሜጋ 3 እንደ አሳና ተልባ የበለጸጉ ምግቦችን መመገብ ይመከራል። እንዲሁም ተአምራዊ ፍሬዎች በመባል የሚታወቁት በምስሉ ላይ እንደሚታየው እንደ ጥቁር አዝሙድ፣ ከሙን እና አልሞንድ ያሉትን ፍሬዎች አዘውትሮ መጠቀም የአይንን ነርቮች ማነቃቃትና ብርሃንን ማደስ ይችላሉ። ሌላው የአይን እንቅስቃሴ ማድረግ ነው። ይህም ማለት ለረጅም ሰዓት ስክሪን ለሚያዩ ሰዎች የ20-20-20 ህግን መጠቀም፣ ያም ማለት በየ20 ደቂቃው ለ20 ሰከንድ 20 ጫማ ርቀት ላይ ያለን ነገር መመልከት ያስፈልጋል። ሌላኛው ክፍል ረዳት መሳሪያዎችና መድኃኒቶችን መጠቀም ነው። ችግሩ ተፈጥሯዊ በሆነ መንገዶች ብቻ የማይፈታ ከሆነ ሐኪሞች የሚከተሉትን ሊያዙ ይችላሉ። የአይን መነጽር ወይም ደግሞ ኮንታክት ሌንስ የማየት ችግርን ቅርብ ወይም ርቀት ለማስተካከል ይረዳል። የአይን ጠብታዎች ወይም አይድሮፕስ የሚባሉት ለአይንም መድረቅ ለሚያሳክክ ወይንም ደግሞ ለአይን ግፊት ግላኮማ ሕክምና የሚያገለግሉ ናቸው። መድኃኒቶች እንደ ስኳርና ደም ግፊት ያሉ ተጓዳኝ በሽታዎች በአይን ላይ ጉዳት እንዳያደርሱ የሚሰጡ መድኃኒቶችም እንደዚሁ ሊታዘዙ ይችላሉ። በሶስተኛ ክፍል ውስጥ የምናያቸው ደግሞ የቀዶ ጥገናና የሌዘር ህክምናዎች ናቸው። ችግሩ በከፍተኛ ደረጃ ላይ ሲደርስ የሚሰጡ የህክምና አማራጮች ናቸው። የአይን ሞራ ቀዶ ጥገና በምስሉ ላይ የሚታየውን አይነት የአይን ሞራ በማንሳት ሰው ሰራሽ ሌንስ የመቀየር ሂደት ነው። የሌዘር ህክምና ደግሞ የኮርኒያን ቅርጽ በማስተካከል መነጽርን ለማስቀረት የሚደረግ ዘመናዊ ህክምና ነው። የግላኮማ ቀዶ ጥገና ደግሞ የአይን ግፊት ለመቀነስ የሚደረግ ህክምና ነው። ውድ የጤና 360 ቤተሰቦች ከታመመ መታከም ይልቅ አስቀድሞ መከላከል ይበልጣል። እንደሚባለው የአይናችን ብርሃን በዘላቂነት ለመጠበቅ ልናደርጋቸው የሚገቡ ቀላል ግን ውጤታማ የሆኑ ልምዶች አሉ። እነዚህን ነጥቦች በመተግበር የአይን መነጽር የመጠቀም እድላችሁን መቀነስ እንችላለን። የመጀመሪያው የ20-20-20 ህግን ተግባራዊ ማድረግ ነው። ለረጅም ሰዓት ስልክ ወይም ኮምፒውተር የምንጠቀም ከሆነ በየ20 ደቂቃው ለ20 ሰከንድ ያክል 20 ጫማ ርቀት ላይ ያለን ነገር መመልከት የአይን ጡንቻዎችን ያሳርፋል። ይህ የአይን ድካምና ብዥታን በእጅጉ ያስተካክለዋል። በሁለተኛ ደረጃ ላይ የሚቀመጠው አይን ከፀሐይ ጭራርና ከብክለት መጠበቅ ነው። ከቤት ሲወጡ ጥራት ያለው የመነጽር ወይም ደግሞ ዩቪ ፕሮቴክሽን መጠቀም አይን ከጎጂ ጨረሮች ይጠብቃል። በተጨማሪም አቧራማ በሆነ ቦታዎች ላሉ ሲሆን አይኑን እንዳይቆጣ መከላከል ያስፈልጋል። በሶስተኛ ደረጃ ላይ የተቀመጠው በቪታሚኖች የበለጸገ ምግቦችን ማዘውተር ነው። አይናችን የተለያየ ምግብ ይፈልጋል። ካሮት፣ ቃሪያ፣ ስፓናች እና አሳ፣ ለውዝ እንደ አልሞንድ ያሉ በቪታሚን ኤ፣ ሲ እና ኢ የበለጸጉ ስለሆኑ በምግቦቻችሁ ውስጥ አዘውትራችሁ አካቱ። በቪዲዮ መጀመሪያ ላይ ያየናቸውንና ፍራፍሬዎችም እንደ መከላከያ መጠቀም ይቻላል። የስኳርና የደም ግፊት መቆጣጠርም ሌላኛው መፍትሄ ነው። እነዚህ ሁለት የጤና እክሎች ለአይን ብርሃን መጥፋት ዋነኛ ምክንያቶች ናቸው። ጤናማ የአኗኗር ዘይቤን በመከተልና ምርመራ በማድረግ እነዚህን በሽታዎች መቆጣጠር ለአይን ጤና ወሳኝ ናቸው። ሌላው በቂ እንቅልፍ ማድረግ ነው። በቂ እንቅልፍ ማግኘት የአይን ነርቮች እንዲያርፉና ራሳቸውን እንዲያድሱ ያደርጋል። በቀን ቢያንስ ከ7 እስከ 8 ሰዓት እንቅልፍ ማግኘት ያስፈልጋል። ወቅታዊ የአይን ምርመራ ማድረግም ሌላኛው መፍትሄ ነው። ምንም አይነት ምልክት ባይሰሙትም እንኳ በዓመት አንድ ጊዜ የአይን ምርመራ ማድረግ ድብቅ የሆኑ
ችግሮችን ቀድሞ ለማግኘትና መፍትሄ ለመስጠት ይረዳል። ብዙዎቻችን የአይን ብዥታን ወይም መጠን ህመምን እንደ ቀላል ነገር አይተን ቸል እንላለን። ነገር ግን የአይን ጤና እክል በጊዜ ካልታከመ ወደማይመለስ ከፍተኛ ጉዳት ሊያመራ ይችላል። ዋና ዋናዎቹ ውስብስብ ችግሮች የሚከተሉት ናቸው። ዘላቂ የእይታ ማጣት ወይም ፐርማነንት ቪዥን ሎስ እንደ ግላኮማ ወይም የአይን ሞራ ያሉ ችግሮች በጊዜ ሕክምና ካላገኙ የአይን ነርቮችን ሙሉ በሙሉ በመጉዳት ወደማይመለስ እይታ መጥፋት ወይም እውርነት ሊያመሩ ይችላሉ። ሌላው የአይን መጥቆርና መጎዳት ነው። በምስሉ ላይ እንደምትመለከቱት የአይን መቆጣትና ኢንፌክሽን በጊዜ ካልታከመ በአይን መውጫኛው ክፍል ላይ ጠባሳ ሊጥል ይችላል። ይህም ብርሃን ወደ አይን እንዳይገባ በማድረግ እይታን ያጨልማል። በሶስተኛ ደረጃ ላይ የህይወት ጥራት መቀነስ ነው። የአይን ብርሃን መዳከም እንደ ማንበብ፣ መኪና መንዳት ወይም ደግሞ የሚወዷቸውን ሰዎች ፊት በግልጽ ማየት ያሉ የዕለት ዕለት ተግባራትን አስቸጋሪ ያደርጋል። ይህ ደግሞ ለድብርትና ለከፍተኛ ጭንቀት ሊዳርጋችሁ ይችላል። ሌላው ለሌሎች አደጋዎች መጋለጥ ነው። የማየት አቅም ሲቀንስ የመውደቅ፣ የመሰናከል ወይም በመንገድ ላይ ለሚደርሱ የትራፊክ አደጋዎች የመጋለጥ እድሎ በከፍተኛ ሁኔታ ይጨምራል። በአምስተኛ ደረጃ ላይ የተቀመጠው የህክምና ወጪ መጨመር ነው። ችግሩ ገና በጀመሩ በተፈጥሯዊ መንገዶች ወይም በቀላል ህክምና ሊድን ሲችል ቸል ካልነው ግን ወደ ከፍተኛ ቀዶ ጥገና ወይም ወደ ሌላ የህክምና ዘርፍ ስለሚያዘዋውር የህክምና ወጪያችሁ ይጨምራል ማለት ነው። ውድ የጤና 360 ቤተሰቦቻችን የዛሬው መረጃችን ይህንን ይመስል ነበር። የአይን ጤናችን የህይወታችን ብርሃን በመሆኑ እነዚህን ተፈጥሯዊ ፍሬዎችና የመከላከያ መንገዶች በመጠቀም ራሳችንን፣ ቤተሰቦቻችንን እንድንጠብቅ አሳስባለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለወዳጅ ዘመዶ ማጋራት። የሁላችንም አይን ብርሃን አብረን እንጠብቅ። ለቻናላችን አዲስ ከሆናችሁ ደግሞ እንደነዚህ ያሉ ጠቃሚ የጤና መረጃዎች ሁልጊዜ እንዲደርሳችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። ጥያቄ ካላችሁ ወይም ደግሞ በሚቀጥለው ቪዲዮ ምን ልስራላችሁ እንደምትፈልጉ ኮሜንት ላይ ጻፉልኝ። ሁሉንም አነባለሁ። ስለተመለከታችሁም ከልብ አመሰግናለሁ። በሚቀጥለው ቪዲዮ በሌላ ጠቃሚ የጤና መረጃ እስከምንገናኝ ድረስ ቸር ሰንብቱ። ጤና ለሁላችሁም ይሁን ብላለሁ።